ግን ደግሞ የሆነ ከኋላ እየተፈጠሩ ያሉ ነገሮች ብዙም ደስ አይሉም። የምሬን ነው። አይ ቅር እንዲልሽ በእኔ ምክንያት አይደለም። የሴት ጓደኛ አለችኝ እና በጣም ደበራት ቪዲዮን ስታይ ምናምን እና መታ ካንተም ብሶ ቪዲዮ እንስራ ትላታለህ ምናምን አለች እና በቃ ከዚህ በኋላ እኔ ካንቺ ጋር ቪዲዮ ባልሰራ ደስ ይለኛል። ይሄ ቪዲዮ የመጨረሻችን ነው የሚሆነው ማለት በጓደኛክና ባንተ መሃል መግባት አልፈልግም። ያው ፍላጎትህ ስለሆነ ፍላጎትህን ማክበር ስላለብኝ አላስገድድህም እና ምንም ቅር አይለኝም። ቅር ይላታል ብለህ አታስብ። ቅር አይልሽም ማለት ፍላጎትህን አከብራለሁ አይደል? ማክበር አለብኝ። ምክንያቱም ከጓደኛ ጋርም ላጣላክ አልፈልግም። አሁን ተጣልተናል እኮ ወይ አስታርቂኝ በየሆነ ነገር አድርጊ። በቃ በዛ ቪዲዮ እንሰራለን ባልኩት ነገር ብቻ ነው ነው ወይ አስታርቂኝ። እሺ ማለት የተቻለኝን ነገር አድርጌ አስታርቅሃለሁ። ችግር የለውም። ግን የሆነ ቅር ምናምን እንዲልሽ አልፈልግም። እሺ ችግር የለውም። ለኔ አታስብ። ማለት ያንተ ነገር ብቻ ይስተካከል እንጂ ችግር የለውም። የልጅቷን ስልክ ትሰጠኝና እኔ ራሴ አወራታለሁ። ምን ብለሽ ታወሪያታለሽ? ማለት በቃ ስራ መስራት ስለነበረብን ነው እንደዛ የጠየቀኝ እና ሌላ ነገር ምንም የለንም አታስቢ እላታለሁ። ችግር የለውም። ይባስ ሌላ ነገር ነው የምትለው እባክሽ። ይቅርታ በጣም በመሀላችሁ ከገባሁ። ለሷ ቢያት ለኔ አይደለም እባክሽ ይቅርታ የምትይው። እሺ ችግር የለውም። ለሷም እላታለሁ አገናኘኝና ችግር የለውም ይቅርታ ጠይቃታለሁ። በዛውም ደግሞ እንድታወሩ ያለውን ነገር አስረዳታለሁ በግልጽ። ምንም ችግር የለውም። እሱማ ግዴታሽ ነው። ባንቺ የመጣረ እንደሆንኩት ይቅርታ በጣም ሄሚ አሳዘሽኝ በጣም ግን። እንዴት ይቅርታ በጣም ፊትሽ ያሳዝናል። ምን ልበል ታዲያ? እና በመሀላችሁ ገብቼ ታዲያ ካጣላችሁ ይቅርታ መጠየቅ አለብኝ አይደል እንዴ? እሺ አንድ ጥያቄ ልጠይቅሽ። እኔ ፍቅረኛ እንዳለኝ ታውቂያለሽ? እኔ ሰምቼ አላውቅም ስላንተ ፍቅረኛ ምናምን ይኖርክም አይኖርክም ሰምቼ አላውቅም። ግን ያው ወንዶች ድብቅ ስለሆናችሁ ሊኖራችሁ ይችላል። አይተህ ወንድ ነው ድብቅ? የመረሽን ነው? ሴት ልጅ ትናገራለች ያላትን ነገር። አይ ለማን ተናግረሽ ታውቂያለሽ አንቺ? እኔ ፍቅረኛ አለሽ አንቺ? ለወንድሞቼ ፍቅረኛ አለሽ? ድብቅ ነሽ ማለት ነው ካሌለሽ እንዴ? አሁን ማለት